በጋም ታገስኩ አይደል? እኔ አውቃችኋለሁ እኮ ነፍሰ ገዳዮች ናችሁ። በዚህ ሰዓት እዚህ መቀመጥ በቃ ላለመሞትህ እድለኛ ነህ። አሁን ድረስ በቤቴ መተህ ስትስትብኝ ዝም ያልኩህ በጣም ትዕግስተኛ ሆነ ነው። እቺን ነገር ያዛት እየዛተብኝ ነበር። የማይሆኑ ነገሮችን ሲናገር የነበረ የማትወጡት ነገር ውስጥ ነው የገባችሁት። እኔን አላወቃችሁኝም እያለ የተለያዩ ማስፈራሪያዎችን ጭምር እያደረሰብኝ ነበር። ውድ ቤተሰቦች ከሷ ላይ ውረድ፣ ከሷ ላይ ካልወረድክ ሞትን ታፋጥናለህ። እየነገርኩ ነው። ምንም አይነት ጉልበት መጠቀም አልፈልግም። እውነቱን ለምን የትኛውን ጉልበትህን ነው የምትጠቀመው? ምን አላቅም። እኔን የምትገዳደርበት ምን ቁመና አለህና ነው? በምንድን ነው ከኔ ጋር ፊት ለፊት የምትቆመው? ክብር ባለው መልኩ ለወሮት እየሞከርኩ። በዚህ የሚቀጥሉ ከሆነ ግን ብዙ ትዕግስት ያለኝ ሰው አይደለሁ። ምንም አታመጣም። ጀርባዬ እጄ ረጅም ነው። በኋላ ትጎዳለህ። የዳኒ አክስት የክብር ጉዳይ ስለሆነ ነው እንጂ እንዳንተ አይነቱ ጋጥ ጋር እኔ ቆሜ መነጋገርም አልፈልግም ነበረ። አንድ ዱርዬ ያለ ጓደኛ አሁን ተመሳስሎ በእርቅ ሰበብ ገብቶ ምን የልቡን ሊሰራ ወጥመድ እየተዘጋጀላችሁ ነው። ይህ ወጥመድ አንተንም ሚኪንም ገደል ነው የሚከታችሁ። የምትችለውን ነገር አለ። 3 ቀን ብያለሁ። 3 ቀን ችግር የለውም። 3 ቀን በአራተኛው ቀን ከመጣ እኔ ዘላለም አይደለሁ። ተው ናቲ፣ እየሰማኝ ነው። ተው፣ የፈለግከውን ነገር አምጣ። የተዘጋጀልን ወጥመድ አታውቅም። ሰማኛለህ? ተዘጋጅቶልሃል፣ አልቆልሃል እኮ አንተ ሞታል። መጀመሪያ ከኔ ጋር ከመነጋገር በፊት የኔን ጀርባ አጥና። እኔ አንተን ጀርባ አጥንቻለሁ። ምንም ባዶ ከንቱ ነህ። ሲቀጥል ደግሞ አንተ 3 ቀን በዚህ ምድር ላይ ከተቀመጥክ እኔ ዘላለም አይደለሁ። ሰላም ጤና ይስጥልን ውድ የወጥመድ ሚዲያ ተከታታዮቻችን እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች ባለፉት ቪዲዮዎች ላይ ለመመልከት እንደቻላችሁት ትንሽ ነገሮች ለኛ ጥሩ አይደሉም። ዳኒና ሚኪ አሪፍ ላይ አይደሉም። አሁን ላይ ጸብ እየበዛ ነው በመካከላችን፣ አለመግባባቶች በጣም እየሰፈኑ ነው። በቻልነው አቅም ነገሮችን ለማስተካከል አሁንም ቢሆን እየጣርን እንገኛለን። ዳኒ ካለበት መጥፎ ስሜት እሱን ለማውጣት፣ ሲቀጥል ደግሞ ነገሮችን ክሊር አድርጎ ከኛ ጋር መቀጠል የሚፈልግ ከሆነም ከኛ ጋር እንዲቀጥል፣ ካልሆነም ደግሞ በራሱ የህይወት መንገድ አቅጣጫውን እንዲቀጥል ለማድረግ የቻልነውን ያክል እየሞከረን እንገኛለን። ተመልካቾቻችን የተሻለ ጥሩ ነገሮች ወደኛ ይመጣሉ ብለን ተስፋ እናደርጋለን። እንግዲህ እኔም ብሆን የአቅሜን የቻልኩትኝን ያክል ከመልፋት ወደ ኋላ አላልኩኝም። እኔ ብቻ ሳልሆን ከካሜራ ጀርባ ያሉ የኔ የስራ ባልደረቦቼ በሙሉ ማለት በሚቻልበት ደረጃ ዳኒን በግላቸው አሊያም በግሩፕ አንድ ላይ ሆኖ ለማውራት እንዲሁም ደግሞ አንዳንድ ከሱ ጀርባ ያሉ ነገሮችን ይህን ነገር እንዲያደርግ ምናልባትም እያስገደደው ያለ ነገርም ካለ ነገሮችን በደንብ ለማጣራት የቻልነውን ያክል እየተራመደን የቻልነውን ያክል እየሞከረን እንገኛለን። ውድ ቤተሰቦች እንግዲህ ውድ ቤተሰቦች አሁንም ቢሆን እናንተም ማስቸገራችንን የምንቀጥል ይሆናል። ውድ ተመልካቾች በቻላችሁት አቅም ሙስሊሙ በእስልምናው ክርስቲያኑም እንዲሁ በክርስትናው የቻለውን ያክል ለእኛ ጸሎት እንዲያደርግልን ዳኒ ላይ የሰፈረውም መናፍስት እንዲለቀው ይሄ ጥሩ ሀሳቦችን ወደ እሱ እንዲመጡለት እንድትጸልዩለት ስል በአክብሮት እናንተን መጠየቅ እፈልጋለሁ። ውድ ቤተሰቦች እናንተን ከማስቸገር ውጭ ሌላ ምንም አማራጭ የለንም። እናንተ ማለት ለእኛ የጀርባ አጥንታችን ናችሁ። እንድንጠረክር እንድንበረታ የምታደርጉ እናንተ ናችሁ። ውድ ቤተሰቦች እናንተን ማስቸገር ለእኛ ልክ ቤተሰባችንን እንደማስቸገር ስለሆነ ነው በተደጋጋሚ እናንተን የምናስቸግራችሁ። ውድ ቤተሰቦች እንግዲህ ዛሬ ወደ መጣሁበት ሀሳብ ስመለስ የወይዘሮ ሀሊማ ማለትም የዳኒ አክስት ፍቅረኛ ነኝ ወይንም ደግሞ የዳኒ አክስት ማለት ነው የእሷ ፍቅረኛ ነኝ ብሎ አንድ ዘላለም የሚባል ሰውዬ እኔ ጋር በተደጋጋሚ እየደወለ ነበረ። አጋጣሚ ረፍት ላይ ስለነበርኩኝ እኔም ትንሽ ረፍት ማድረግ ስለነበረብኝ ስልኩን እየመለስኩለት አልነበረም። ነገር ግን የረፍት ጊዜን ጨርሼ እሱን ደውዬ በማወራበት ሰዓት ላይ እኔን በጣም እየዛተብኝ ነበረ። የማይሆኑ ነገሮችን ሲናገር የነበረ የማትወጡት ነገር ውስጥ ነው የገባችሁት፣ እኔን አላወቃችሁኝም እያለ የተለያዩ ማስፈራሪያዎችን ጭምር እያደረሰብኝ ነበር። ውድ ቤተሰቦች አላቅም፣ ይህን ሰውዬ እኔ አይቼውም አላቅ። የመጀመሪያ ግንኙነታችን ነው ከሱ ጋር። እኔ ወይዘሮ ሀሊማ ጭምር ፍቅረኛ እንዳላቸው አሁን ነው የምሰማው። ዳኒም ጭምር ይህን ነገር የሚያውቅ አይመስለኝም እውነቱን ለመናገር፣ ምክንያቱም ስለዚህ ነገር አውርተን አናውቅም። አሁን ነው ከዳኒ ጋር እንደዚህ አይነት ነገር ውስጥ የገባ ነው እንጂ ከዳኒ ጋር ማናወራው ነገር አልነበረም። ብዙ ነገሮችን ስለምናወራ ዳኒ ስለ እንደዚህ ነገር እኔ ሲያወራ ሰምቼውም አላቅም። በእርግጠኝነት እሱም የሚያውቅ አይመስለኝም። እንግዲህ እንጃ ማለት በጣም የሚያስጠላ ማስፈራሪያዎችን የቻልከውን ያክል
ጎረምሶችን ሰብሰበ ጠብቀኝ፣ ምክንያቱም ህይወትህን ላመሰቃቀለው ነው መጣው እያለ በጣም ብዙ ነገሮችን ሲዝትብኝ ነበር። ወደ ቤተሰቦች ያው እኛም መውሰድ ያለብንን ጥንቃቄ በሙሉ የምንወስድ ይሆናል። በቂ የሆኑ ጥበቆችን አሰማርተናል። በር ላይ እዚህ ከመግባቱ በፊት በቂ የሆነ ፍተሻ ይደረግበታል። ወደ ቤተሰቦች በቻልነው አቅም ራሳችንን ለመጠበቅ እንሞክራለን። እኛ ስንኖር ነው ሁሉም ነገር የሚቀጥለው። እኛ ስንኖር ነው ለተቸገሩ እህት ወንድሞቻችን፣ ወገኖቻችን መድረስ የምንችለው። ወደ ቤተሰቦች የቻልነውን ያክል ጥንቃቄ የምናደርግ ይሆናል። እንግዲህ ይሄ ሰውዬ ሲመጣ ከሱ ጋር አንዳንድ ቆይቶችን የምናደርግ ይሆናል። እንግዲህ ምን ለማድረግ እንደሚመጣ ጭምር እስካሁን ድረስ አልገባኝም። ምክንያቱም እየዛተብኝ ነበረ። ለምን እየዛተብኝ እንደሆነ አላውቅም። ፍቅረኛውን ማለትም የዳኒን አክስት አስከፍተናት ቢሆን ነበር እሺ ቢያንስ የሆነ ነገር ለማድረግ ነው የመጣው ልል እችላለሁ። ነገር ግን አሁን ላይ እሷ ነበረች እንደውም እኛን እያስከፋችን የነበረው። እኔ በበኩሌ የቻልኩትን ያክል ራሴን ለመቆጣጠር እንዲሁም ደግሞ ክፉ ነገሮችን ላለመናገር እየሞከርኩ ነበር። እንዲህ ስል ምንም ክፉ ነገር አልተናገርኳትም እያልኩኝ አይደለም። ውድ ቤተሰቦች አንዳንድ አላስፈላጊ ቃለ ምልልሶች ነበሩ። ቢሆንም ያው እሷ ካደረገችን እሷ ካወራችው ነገር አንጻር ኖርማል ነገር ነው ብዬ አስባለሁ። እኔም እንግዲህ ይህንን ዘላለም የተባለውን ሰውዬ የቻልኩትን ያክል ተረጋግቼ ለማውራት እሞክራለሁኝ። የሚፈልገውን ነገር አውርቶ በሰላም ወደሚሄድበት ቦታ እንዲሄድ ለማድረግ እሞክራለሁኝ። እሱ ላይ ጥርጣሬ ወይንም ደግሞ ከዳኒ ጋር የሚገናኝ ነገር ካገኘውም ወደ መጋዘንም ማስገባ ይሆናል። እንግዲህ ሲመጣ በቂ የሆነ ፍተሻ ተደርጎበት ከኔ ጋር የምንገናኝ ይሆናል። ውድ ቤተሰቦች ከእሱ ጋር የሚኖረንን ቆይታ እንድትጋበዙልን በአክብሮት ጠይቃለሁኝ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ስንጠብቀው የነበረው ሰው አሁን ላይ እዚህ ተገኝቷል። ያ ስንጠብቀው የነበረው ሰውም እናንተም እንደምታውቁት የወይዘሮ ሀሊማ ማለትም ደግሞ የዳኒ አክስት ፍቅረኛ ነኝ ብሎ እኔ ላይ ደውሎ ሲዝትብኝ የነበረው ሰው ነው። የኔ የስራ ባልደረቦች በር ላይ በቂ የሆነ ፍተሻ ተደርጎበታል። ምንም አይነት ነገር ይዞ ወደ እኔ እንዳይመጣ ተደርጓል። ውድ ቤተሰቦች እናንተ መናገር የምፈልገው ይህ ሰውዬ ሽጉጥ ይዞ ነበረ መጀመሪያ ላይ የመጣው። እንዲሁም የኔ የስራ ባልደረቦች ያንን ሽጉጥ ተቀብሎት አስቀምጠውታል። ያው ሀሳቡ አልገባኝም እውነቱን ለመናገር ሽጉጥ ይዞ የመጣበት ምክንያት ምንም እየገባኝ አይደለም። ቢሆንም እስቲ እንግዲህ ከኔ ከስራ ባልደረቦች ጋር በር ላይ እየጠበቀኝ ይገኛል። ይዤው መለሳለሁ። እሺ እባክህ አረፍ ብልና አናግረኝ። ናዲም ትባለው አንተ ነህ? አዎ እኔ ነኝ። የኔ ናዲማ መጨቀጭቀው አንተ ነህ? ምን ማለት ነው መጨቀጭቅ ማለት? አንተ በሁለቱ መሀል ምን አገባ ማለት? አንተ ምን ስለሷ ምን የምታውቀው ነገር አለ? ምን ማለት ነው አልገባኝም እያልክ ያለው ነገር። ሲጀመር አንተ እሷን አትመጥናትም። እሷ ለብዙ ጊዜ ውጭ ሀገር ቆይታ የመጣች ሰው ነች። ምን ማለት ነው? ይቅርታ በሁለቱ መሀል ምናምን ምን ማለት ነው? በቃ አንተ እሷን ከእሷ ላይ ወረድ እንድትል እፈልጋለሁ። እኔ ፍቅረኛዬን ቀና ብለህ ማየት የለብህም አንተ። ምን ማለት ነው? ማለት እሷ ነች የደረሰችብኝ እንጂ ያልደረስኩባት ማለት እግሬ ያለው አሁንም ሌላ ነገር ልፈጥር ነበር እኔ የመጣሁት ከእጄ ላይ መሳሪያዬን ተቀብለው እንጂ በእሷ ምክንያት ሌላ ነገር ይመጣባል። አሁንም ቢሆን ከእሷ ላይ ውረድ ነግሬሃለሁ። እሷ ደረሰችብኝ እንጂ እኔ ያልደረስኩባትም ሲጀመር። ለማንኛውም አሁን መምጣቱ ካልቀር አረፍ በሉና ማውራት ያለብንን ነገር እንደተማረሱ ተረጋግተን እናወራለን። አረፍ በሉ። እሺ ምንድነው እያሉኝ ያሉት? አሁን ክብርህን ብትጠብቅ ይሻላል። ምን ማለት ነው ክብርህን? ከፍቅረኛ ላይ ውረድ። በነገራችን ላይ እኔ አልደረስኩባትም። እኔ ራሴ ባላያት በጣም ነው ደስ የሚልኝ እውነቱን ለመናገር። የዳኒ አክስት ስለሆነች እንደውም አክብሬያት እየወሯት ነበረ። እሷ ነች የጋጦ ጥባሪ እያሳየችኝ የነበረው። አንተ ነህ ባለጌ። ትነግረኛለች፣ ሁሉን ነገር ትነግረኛለች። በማያገባ ነገር ውስጥ እየገባ እንደምትበጠብጣት ብዙ ጊዜ ነግራኛለች። አሁን ሲብስብኝ ነው እኔ ወደዚህ የመጣሁት አንተን ፍለጋ። እኔ ምንም ያደረኳት። ክብርህን ብትጠብቅ ይሻላል። ምንም ያደረኳት። ትጎዳለህ። ምን እያስፈራራኝ? አዎ ትጎዳለህ። ማስፈራራት ነው። ትጎዳለህ። እስቲ ማን ነው እኔን የሚጎዳኝ? እሱን ታየዋለህ። እንግዲህ ውድ ቤተሰቦች ነገሩ እያሳቀኝ ጭምር ነው። ምክንያቱም ታውቃላችሁ እንግዲህ ሁሉም ነገር እየተፈጠረ ያለውን ነገር በደንብ ታውቃላችሁ። ማለት የዳኒ አክስት እኔን እየመጣች ዲስሪስፔክት ታደርገኛለች እንጂ እኔ እሷን ዲስሪስፔክት ያደረኩበት አጋጣሚ ትዝ አይለኝም። ምናልባት በጣም የጮችብኝ ባለበት ሰዓት አይሆኑ ነገር ተናገሪያት ሊሆን ይችላል። ነገር ግን እንደዚህ ፍቅረኛዋ አላቅም እቺ ፍቅረኛ የምትለው ነገር ራሱ እየተዋጠችልኝ አይደለም እውነቱን ለመናገር። ምክንያቱም የዳኒ አክስት የክብር ጉዳይ ስለሆነ ነው እንጂ እንዳንተ አይነቱ ጋጥ ጋር እኔ ቆሜ መነጋገርም አልፈልግም ነበረ።
ግን የፍቅረኛዬን ክብር እየነካ ስለሆነ ለዛ ነው እንጂ እንዳንተ አይነቱን እኔ ማነጋገርም አልፈልግም። እኔና አንተ በምን እንገናኛለን? ሲጀመር አንተ ከመንገድ ጎረምሳ ዱርዬ ጋር ስትዞር የምትውል አይደለህ እንዴ? እኔ አላውቅም። እኔ ታውቁኛል። አውቃለሁ። እኔ አውቃለሁ ማለት ይኸውልህ፣ ክብር ባለው መልኩ ለወሮት እየሞከርኩ በዚህ የሚቀጥሉ ከሆነ ግን ብዙ ትዕግስት ያለኝ ሰው አይደለሁ። ምንም አታመጣም። ጀርባዬ እጄ ረጅም ነው። በኋላ ትጎዳለህ። ሌላ ነገር ይመጣብሃል። ገና ወጣት ልጅ ነህ፣ ማደግ አለብህ። ብዙ ነገር ይሄ በየመንገዱ እየሄድክ ከማንም ዱርዬዎች ጋር እኔ እኮ መጀመሪያ አንተን ካሳየችኝ ወይም አንተ የረበሽካት ከነገረችኝ ቀን ጀምሮ አንተን እየተከታተልኩ ነው። የምትውለው ከማይረቡ ልጆች ጋር ነው። ብዙ ጊዜ አያለሁኝ። ግን አንተን ማጥፋት ለእኔ ቀላል ነው፣ ሲምፕል ነው፣ በጣም ቀላል ነው። ግን ምን እንደሆን ታውቃለህ? ያው ወጣት ልጅ ነህ፣ ለወደፊት ብዙ ነገር ይጠብቃል። እንደው እስኪ ከሱስህም ከችግርህም ከአንዳንድ ነገር እንደውም ስራም ሰርተህ ትለወጣለህ የሚል ሀሳብ ስላለኝ ያንን በማሰብ ነው እንጂ ያውቆኛል። ግን መጀመሪያ እኔ በደንብ አውቄያለሁ። ማክስና ኮፍያ ሳረግ ምናልባት ሌላ ሰው መስሎኝ በደንብ ነው የማውቅህ። እኔ በጣም ተከታትያለሁ። እንደውም ዛሬ ሌላ እርምጃ ልወስድ ነበር አመጣጤ። ግን ያው በር ላይ ያሉት የጥበቃ አባላት ያው ህግን ማክበር ስላለብኝ ህግን በማክበር እንጂ አንተን ብቻህን እዚህ ቤት ባገኝ ኖሮ ዛሬ በህይወት እንዳልኖርክ እወቅ። በዚህ ሰዓት እዚህ መቀመጥህ በቃ ላለመሞትህ እድለኛ ነህ። እንደነገሩኝ ከሆነ እኔም እየተከታተሉኝ ነበር። አሁንም ቢሆን በነገራችን ላይ ወደ ቤተሰቦች እያከበርኩ ነው እየወሯቸው ያሉት። አንቱ እያልኩ እየጠሯቸው አሁንም እኔ ሌላ ነገር አይደለም። በቃ ከሷ ላይ ውረድ። ከሷ ላይ ካልወረድክ ሞትን ታፋጥናለህ። እየነገርኩ ነው። ውረድ፣ ከፍቅረኛ ላይ ውረድ። ነግሬሃለሁ። ምንም እሷ እናንተ እሷን አትመጥኗትም። እሷ ውጭ ሀገር ስንት ዓመት ቆይታ የመጣች ሰው ነች። ደረጃዋ ከፍ ያለ ሰው ነው። በፍጹም እሷና እናንተ በፍጹም አትገናኙም። ስለዚህ ክብርህን ጠብቅ። ከዛሬ ጀምሮ ከእሷ ላይ ብትወርድ ይሻላል። ዛሬ ህይወትህ ተርፏል። ስለዚህ ለዚህ እድለኛ ነህ። እኔም ስራዬን ልስራበት፣ ሌላ ችግር ውስጥ እንዳልወድቅ። ብዙ ድርጅቶች ያሉኝ ሰው ነኝ። ብዙ ንብረት አለኝ። ብዙ ነገር አንቀሳቅሳለሁ። ይሄ ሁላ ነገር ሌላ ችግር ውስጥ ሊከተኝ ይችላል ያንተ ሁኔታ። ስለዚህ ብትረጋጋ ይሻላል። ክብርህን ብትጠብቅ ይሻላል። አንድ ነገር ብቻ ነው አሁን አይምሮዬ ላይ እየተመላለሰ ያለው። እሱም የድሮ እናትና አባቶቻችን የሚሏት አንድ አባባል ሴት የላከው ሞት አይፈራም ይላሉ። እኔ አሁን አይምሮዬ ላይ እየመጣ ያለው ያ ብቻ ነው በዚህ ሰዓት። አሁንም እውነቱን ነው የምልህ። እሷ ልካኝ እኔ ወደኋላ አልልም። ሴት የላከው ሞት አይፈራም። አዎ ፍቅረኛዬን በጣም ወዳታለሁ። በፍቅረኛ ይቀልድ የለም። ክብርህን ጠብቅ። ክብርህን ጠብቅ። እንደውም ከዚህ በኋላ የወሎት እያልኩም አላወራውም። ብታርፍ ይሻላል። የወልህ እያልኩ ነው የማወራት። ሰማኛለህ? የዚህን ያክል ታግሻለሁ። በኋላ ይቆጭሃል። ምንድን ነው የሚቆጭኝ? ይቆጭሃል። ምንድን ነው የሚቆጭኝ? እሱን ታየዋለህ። እንዴት ነው በር ላይ ያሉት ጥበቆች ትንሽ ናቸው እንዴ? እኔ እነሱን ለመቁጠር አይደለም የመጣሁት። ለምን 100 200 አይሆንም? እኔ እነሱን ከምንም አልቆጥርም። ያው ህግን በማክበር ነው ትጥቄን የፈታሁት እንጂ ለአንተ ቦታ ጠፍቶ እዚህ ሰው ባለበት ምን ያስፈልጋል? ሌላ ቦታ ይመቻችልሃል። አንተ ግን አሁን ይህንንም መሳሪያ ልሰጣቸው የቻልኩት ምክንያት ምንድን ነው? ልምከርህ እንዲህ አስቀምጬ ያሳየው ነበረ ላናግርህ የፈለግኩት ያው ከተመለስክ ብዬ ማለት ነው። አለበለዚያ እርምጃ ይወሰድብሃል። እየገባኝ እንዳለው ከሆነ አሁን ላይ እኔን ለማስፈራራት ነው የመጡት። እውነቱን ለመናገር መጀመሪያም ይሄ ነገር እንደሚፈጠር ገብቶኛል። ነገር ግን ልነግርህ እፈልጋለሁ። አሁን ሌላውን ነገር ተውና ተርፎሪ አታውራ። ሌላውን ነገር ተውና ያ ወረበላ ጓደኛ አለ ሚኪ? አዎ አለ። ምን ነው እሱ እኮ
ካንተ ጋር ተነጋግራችሁ ተመሳጥራችሁ የሆነ ብር ፈልጋችሁ ወይ ልዘርፉ ወይ የሆነ ነገር እንትን ለማድረግ ነው እንጂ ምንም ለመፈየድ አይደለም እየቀረባችሁ ያላችሁት። በቂ የሆነ ብር አለን። የማንንም ገንዘብ የምንፈልግ ሰዎችም አይደለም። ገንዘቡን ተው። ከዚህ በፊት የሰራችሁት ብዙ ወንጀል አለ። እኔ ብዙ ነገር አጣርቼ ደርሻለሁኝ እኮ ስለናንተ። ገና በዛ ነፍስ በዛ ባጠፋችሁት ነገር ሁላ ትጠይቃላችሁ። እናንተ የሰራችሁት ስራ በጣም ብዙ ነው። እኔ ብዙ ፖሊሶች፣ ብዙ መርማሪዎች ስለናንተ ብዙ ነገር ነው። ብዙ ጓደኞች፣ ባለስልጣን ጓደኞች አሉኝ ይነግሩኛል። መጀመሪያ እኮ እኔ ከናንተ ስለናንተ ጀርባ አጥንቼ የሰራችሁት ሪከርዳችሁን ሁላ እኔ ደርሼበታለሁ። ስለዚህ አሁን ከኔ ጋር መሳፈጥ ከኔ ጋር መነጋገር ሌላ ችግር ውስጥ ይከታችኋል። የበለጠ አንደኛ እዛ የሰራችሁት ሪከርድ ያጠፋችሁት ጥፋት ይህ ሁላ ያልታወቀባችሁ መስሏችሁ እኮ ነው እናንተ እየኖራችሁ ያላችሁት። አሁን ይህ ሁላ ነገር ይቀሰቀስባችኋል። ከዛም ሞትም ሊመጣ ይችላል። ያው አንድ መርዶ አለኝ ለአንተ። እኛ ምንም የሰራ ነው ወንጀል የለም፣ ያጠፋ ነው ነፍስ የለም። እሱን ነፍስ አጥፍታችኋል፣ ወንጀል ሰርታችኋል የምትል ከሆነ ማስረጃህን ይዘና እኔ ራሴ ይዤ በራሴ መኪና ይዤ ፖሊስ ጣቢያ ይዤ እሄዳለሁ። ከዛ ትከሰኛለህ። አንድ ኢንስፔክተር ከ3 ምስክር በላይ ነው። ችግር የለውም እኮ ነው። የፈለግከውን ያክል ማስረጃ ካለ እኔ ነኝ በራሴ መኪና ይዤ የምሄደው። ይዤ እሄዳለሁ። የፈለክበት ፖሊስ ጣቢያ ትከሰኛለህ። ማስረጃ እኔ ላይ ካለ ማለት አለኝ። ብዙ ማስረጃ አለኝ። እናንተ ውርጋጦች ናችሁ። ያንንም ጓደኛን ምከረው፣ ቤትም እንዳይመጣ ነግሬዋለሁ። ማንም እናንተን ፈልጎ የመጣ ነግሬዋለሁ። በጣም በትዕግስት ላወራህ እየሞከርኩ ነው። ትሰማኛለህ? ምን ትዕግስት ከእናንተ ምን ትዕግስት ይጠበቃል? ወረወሎች፣ ዱርዬዎች። እሺ ውድ ቤተሰቦች እንግዲህ እየሰማችሁ ነው በምን ያክል ትዕግስት እንደዚህ ኖሮኝ በጣም እየታገስኩ እያወራሁት ነው ያለሁት። ነገር ግን ክብር የሚወድለት ሰው አይደለም። እኔ ከዚህ በፊትም ቢሆን ምንም አይነት ጉልበት መጠቀም አልፈልግም። እውነቱን ለመናገር ምን የትኛውን ጉልበት ነው የምትጠቀመው? ምን አላቅም። እኔ እኮ ስላንተ ጀርባ የምትውለው ከማን ጋር ነው? ምን አለህ እናንተ? እኔንም የምትገዳደርበት ምን ቁመና አለህና ነው? በምንድን ነው ከኔ ጋር ፊት ለፊት የምትቆመው? የቻልከውን ያክል አውራ። በነገራችን ላይ በጣም ትንሽ ደቂቃ ነው የምሰጥህና አውራ። የፈለግከውን ያክል አውራ። ምን አወራለሁ እኔ? አይደለም ከአንተ ተራ ውርጋጥ ጋር ቀርቶ እኔ ከማንም እኔ ነኝ ያለ ወንድ ፊት እቆማለሁ። አንተን ከአንተ ጋር በመቆሜ ራሴ የፍቅረኛዬ ነገር ሆኖብኝ ነው አንተን ያናገርኩ። አሁንም ከሷ ላይ ውረድ፣ ከሷ ላይ ነግሬሃለሁ። ምንም አታመጣም። እሱን አሳያለሁ። ምንም ነገር ነው አሳያለሁ አልኩ። አሳያለሁ። ሲጀመር አሁን ይኸውልህ አንተ በሰላም አውርቼ ልለቅ ነበር ያሰብኩት። ነገር ግን ልነግርህ የምፈልገው ነገር ከዚህ በኋላ ከኛ ጋር ነው የምትቆየው። መጋዘን ትገባለህ። ጠጋብ እስኪበርድልህ ድረስ አስፈላጊ የሆነ እንክብካቤ ይደረግልሃል። እኔን እሺ፣ እሱን እናየዋለን። አብረን እናያለን። ምን ተማምነህ? አብረን እናያለን። አሁን ያለው እኔ እንጀባይ እኔ እዚህ በር ላይ ከቆሙት ጥበቃዎች የበለጠ እኔን በር ላይ የሚጠብቀኝ ኃይል አለ። እስቲ አንተን መተው ያድኑህ እንደሆነ እሱን ታያለህ። እኔ ራሴ አንተኔው የፍጥኝ አሳስሬ እየገረፍኩ የሰራሃትን ስራ ያጠፋውን ወንጀል ከፍቅረኛዬ ላይ እንዴት እንደማስወርድ እኔው ራሴ እኔው በቃለሁ። ላንተ ምናምን ነገር የምትል ከሆነ ማስረጃህን ይዘና መክሰስ ትችላለህ። እኔው በቃለሁ። ላንተ እኔው በቃለሁ። ለራስህ ያለህን እኔው በቃለሁ። እኔ ፊት የሚያቆም ወንድነትህን አያለሁ። እኔ አሁንም የምነግርህ ግን ከዚች ልጅ ላይ ውረድ ብያለሁ። ራሷ አትምጣብኝ።
እውነቱን ስነግርህ እኔ ሄጄባት አላውቅም። እሷ እናንተ ጋር አትመጣም። እናንተ ናችሁ ስሯ የምትሄዱት። ሲቀጥል ደግሞ በጣም ተራ ወንጀለኛ ነች። ይሄን ነገር አትለቃቅሙ። በቃ የጫት ስታጡ የምፈልጉት ሲቸግራችሁ አንድ ዱርዬ ያለ ጓደኛ አሁን ተመሳስሎ በእርቅ ሰበብ ገብቶ ምን የልቡን ሊሰራ የገንዘብ ጥማቱን የችግር ጥማቱን ሊወጣ አንተም ድህነትን ልትወጣ የገንዘብ ችግር የለብንም። ሰማኛለህ? የገንዘብ ችግር የለብንም። ይሄንን ነገር ተው። ነግሬሃለሁ። እኔ እየመከርኩ ነው። እምቢ ካልክ ነግሬሃለሁ። ክብርህን ብትጠብቅ ይሻላል። እኔ ፊት ጠይቅ እስኪ ሂድና ማን ነው ብለህ ጠይቅ። አታውቅም ስለኔ። በጣም ብዙ ሰዎች እንዳንተ መጥተው ዝተዋል። መጀመሪያ ከኔ ጋር ከመነጋገር በፊት የኔን ጀርባ አጥና። እኔ አንተን ጀርባ አጥንቻለሁ። ምንም ባዶ ከንቱ ነህ። እኔን ግን ማለት ነው የኔን ጀርባ አጥና። ማን እንደሆንኩኝ አንተ ለኔ ማን እንደሆንኩኝ በብርም ብትል በጣም ተራ ሰው ነህ። በጣም ማለት እሱን ታየዋለህ። እንዲህ አንጠልጥዬ ወደ መጋዘን ላስገባ ይችላል። እሱን እናያለን። አሁን ማለት አታደርገውም። መቼም አታደርገውም። የማታደርገውን ነገር የማይሆን ነገር ነው። አታስብ እንደዚህ አይነት ነገር። ሞትህን ታፋጥናል። ውድ ቤተሰቦች እየሰማችሁ ነው። አሁንም ቢሆን በክብር ለማውራት እየሞከርኩ ነው። እኔ በራሴ ተማምኜ እኮ ነው እንደዚህ የምናገር። በራሴ ተማምኜ። እረፍ። ምንም አታመጣም። እረፍ። ምንም አታመጣም። እረፍ። ያስፈራራኝ ነው። አይ ማስፈራራት። እረፍ እኮ ማስፈራራት ነው። ሆነ ያስከሆነ እንደዛ ነው። ምን ይመስላል? ያስፈራራኝ እኮ በከንቱ አትድከም። ምን ይመስላል? ከአንተ በላይ በጣም ብዙ ያስፈራሩኝ ሰዎች አሉ። ምን ይመስላል? ምን አይነት መልስ ልስጥ? በጣም ልታገስ ነው እየጣርኩኝ ያለሁት። እውነት እንደዚህ ራሴን የተዋጠርኩበት ጊዜ ትዝ ይለኝ። በጣም ልታገስ እየሞከርኩ ነው። እየወራሁ ሁላ አይደለም፣ ተረጋግቼ ለወራ እየሞከርኩ ነው። በጣም አንተ ትልቅ ሰው እኮ ነው። ሁለት ፀጉር የወጣ ሰው ነው። እንደዚህ በክብር ለወራ ስሞክር እኔን ሌላ ነገር ውስጥ ለመክተት እየሞከርክ እንዳለ ነው እየተሰማኛል። ትልቅ ሰው ስለሆንክ ነው በክብር እየወራ ያለሁት። አንተ ወጣት ብትሆን ነበረ በዚህ ሰዓት እኔ አንተን በትዕግስት ለወራ አይደለም እየቀጠቀጥኩ ነበረ። ወጣት ሆኜማ ስንቱን እንደሰራውን ያውቃለሁ። አሁንም ወኔ ያልሞተም። እኔ ላንተ ላንስ ወጥመድ እየተዘጋጀላችሁ ነው። ይህ ወጥመድ አንተንም ሚኪንም ገደል ነው የሚከታችሁ። ግን ከዚህ ወጥመድ ለመውጣት ብትሞክሩ ጥረት ብታደርጉ ይሻላል። አለበለዛ በቅርብ ቀን መጨረሻችሁ እንደማያምር አስምሬ ልንገር። በታርፍ ይሻላል። እኔ ዘላለም ተው። አሁን እንደ ምክርም እያደረግኩ እየነገርኩን፣ ከሰማኝ ስማኝ። በቃ ውረዱ ከሷ ላይ። ምን አላችሁ? እሺ ለምንድን ነው የፈለጋችሁት? ምክንያቱም ንገሩኝ። እሷን አሊማን ለምንድን ነው የፈለጋችሁት? ትሰማኛለህ? ተረጋግተህ የምትሰማኝ ከሆነ ልንገርህ። ፈልጋኝ የመጣችሁ እራሷ ነች። ዲስሪስፔክት ያደረገችኝ የነበረችው በፍጹም አታደርገውም። ብታረገው እናንተ ለሷ ምንጣፍ አንጥፋችሁ ቀይ ምንጣፍ አንጥፋችሁ ልትቀበሏት ይገባችኋል። ማን ስለሆነች? እሷ እናንተን አትመጥናችሁም። ቤታችሁ ስለመጣች ብቻ ልታከብሯት ይገባችኋል። ማን ስለሆነች? ምንነቷንማ ታውቃለህ። ማንች? እኔም አውቃለሁ። እኔ የማውቀው ታራ ወንጀለኛ እንደሆነች ነው። ወንጀለኞች እናንተ ናችሁ። አገር ያሰለቻችሁ ወንጀለኞች። እሺ የኛ ወንጀለኛ ከሆነን ናቲ እየነገርኩ ነው። እረፍ። እሷን የመሰለ ሰው እናንተ ቤት መምጣቱ ራሱ አንደኛ ከላዋ ላይ እንድትወርዱ ነው እናንተ ጋር የምትመጣው። እናንተን በምንም አትፈልጋችሁም። እሱ እናንተ በየመንገዱ አላስኬድም አላስቆም ብላችኋት ግራ ስለገባት ነው ለእኔም የነገረችኝ።
እረፉ። እኔ ይኸውልህ ደስ የሚል ባህሪ ይሄ ዛቻ፣ ማስፈራሪያ ምናምን ነገር ሞቲቬት ነው የሚያደርገኝ እንኳን እንደፈራ ሊያደርገኝ ማለት ነው። እና በከንቱ ባትለፋ እንደ ሀሳብ ማለት ነው። ምክንያቱም ጉልበትን እያባከንክ ነው። እኔ ማድረግ ካለብኝ ነገር ወደኋላ አልልም። አዎ ምንም አታመጣም። እውነቱን ለመናገር እኔ የፈለግከውን ያክል ዛት እኔ ናቲ። አዎ ተው፣ ይቆጫል። ምንም ይቆጨ ነገር ይቆጫል። እኔ ማድረግ የምፈልገውን ነገር ከማድረግ ወደኋላ መልሰው አይደለም። የተዘጋጀልን ነገር አታውቅም። ምንም ነገር ሲጀመር ተው። በቅርብ ቀን ለዛውም በቅርብ ቀን ከዚህ አትወጣም። በቅርብ ቀን ከዚህ አትሄድም። ወዴትም አትሄድም። በቅርብ ቀን እነግርሃለሁ። እኔ ከአቋሜ ፍንክች የምል ሰው አይደለሁም። ፍንክች እኔ ዘላለም አታውቀኝም። እናቴ ስትወልደኝ ወንድ ልጅ ወለድኩ ብላ ነው ያወራችሁ። ስለዚህ እኔም ወንድ ልጅ ሆኜ መገኘት ነው የምፈልገው። ሰማኛለህ? ወንድ ልጅ በዛቻ የሚሸበር አይደለም። ወንድ ልጅ ላመነበት ነገር ሟች ነው። ሰማኛለህ? ክብርህን ጠብቅ። እረፍ። ነግሬያለሁ። እኔ ቀላል ሰው አይደለሁም። የፈለግከውን ያክል ሁን። ሰማኛለህ? እኔን ዘላለምን እስቲ የሰፈሩን ሰዎች ጠይቃቸው ማን እንደሆንኩ። እዚህ እስክደርስ ድረስ እስከዚህ ዕድሜ ምን እንደሰራው ምን እንዳደረግኩ ጠይቃቸው። ለአንተ ውርጋጥ እነግራለሁ። ያስረዱ የሚያውቁ ሰዎች ለአንተ ስራ ፈትቼ ስለአንተ አሁንም የመጣሁበት ምክንያት ለፍቅረኛዬ ብዬ እንጂ እኔ ከአንተ ጋር ቁጭ ብዬ ራሱ እዚህ በማውራቴ በጣም ይሰማኛል። አንተ ክብርህን ጠብቅ። በጣም በተረጋጋሚ እየነገርኩ ነው ያለሁት። ክብርህን ጠብቅ። አሁን መጨረሻ ላይ ደርሻለሁ። እውነቱን ለመናገር ከዚህ በላይ የምታገስ ምንም አይነት ነገር የለም። እሱን እናያለን። እስካሁን መተህ እንደፈለግ አፍህን ስከፍት ዝም ብዬ ታገስኩህ የምትለኝን ነገር ልስማህ ብዬ ነው እንጂ ለአንተ ጉልበት አንሶኝ አይደለም። ይህን ነገር ልታቅፍ እፈልጋለሁ። ማንም እነሱ መምጣት ይጠበቅባቸው። ከአንተ ጋር ማን ይታገላል? አሳያለሁ። ከአንተ ጋር ማን ይታገላል? በደቂቃ ውስጥ እሸኛለሁ። በቅርብ ቀን ሰሞኑን የተዘጋጀላችሁ ወጥመድ አለ። ይህ ወጥመድ የተዘጋጀው በቅርብ ቀን የምታውቃቸው ጓደኞች ካሉ እንድትሰናበት፣ ቤተሰቦችን ያለውን ነገር ሁሉ እንድትጨርስ ጊዜ ሰጥቻለሁ። አዎ፣ አለበለዛ በቅርብ ቀን ውስጥ ወደ ሲኦል ትሸኛለህ። ይሄን ወቅ እሺ፣ ራስን እንደምታይ አላውቅም። እሱን ታየዋለህ። እውነቱን ለመናገር ምንም ነው የማታመጣው። ምንም ማለት ነው። የፈለግከውን ነገር የፈለግከው የአቅምህ ጥግ ድረስ ሂድ። እውነትን የያዘ ሰው መቼም አይሸነፍ። መቼም ተው ናቲ፣ እየሰማኝ ነው። ተው፣ የፈለግከውን ነገር አምጣ። የተዘጋጀልን ወጥመድ አታውቅም። ሰማኛለህ? ተዘጋጅቶልሃል፣ አልቆልሃል እኮ አንተ ሞታል። አላወቅም እንደሞትክ። አንተ አሁን አንተ እዚህ መቀመጥህን ከኔ ጋር ማውራትህን ነው የምታውቀው። በሰከንድ ውስጥ አንተን መሸኘት ይቻላል። በሰከንድ ውስጥ አይደለም። አንድ ዓመት ሰጥቻለሁ። የፈለግከውን ነገር አድርግ። ሲቀጥል ደግሞ አንተ 3 ቀን በዚህ ምድር ላይ ከተቀመጥክ እኔ ዘላለም አይደለሁም። ወጥመዱን አዘጋጅቼልሃለሁ። ልክ ዛሬ 3 ቀን አንተ መጥቼ አወራሃለሁ እንዳልከው ማለት መጥቼ አወራሃለሁ። ግን ማን ያውራ? አንተ የለህም እኮ። እኔ ማን ያውራ? ችግር የለውም። እስቲ ይኸውልህ 10 ጊዜ አሁን ወጥመድ እያልክ ነው። 3 ቀን አንተ አትቆይም እኮ። ወጥመድህን ማን ያውራ? ወጥመድህን ራስህ። አንተ ግን እኔ በ3 ቀን ውስጥ መተህ ታናግረኛለህ። እኔ ዘላለም አይደለሁም። እሱን ታያለህ። አንተ ተረጋግተህ ማውራት የምትችል ሰው አይደለም። ዘላለም ጠጋብህ እስኪበርድልህ ድረስ ነግሬሃለሁ። መጋዘን ትገባለህ። ነገረው አርፎ ይቀመጥ፣ አለበለዚያ ሁለታችሁንም ሸኛችኋል። በርታ። ልልህ የምፈልገው ነገር ይሄን የቻልከውን ያክል ሞክር። የምትችለውን ነገር አድርግ። 3 ቀን ብያለሁ። 3 ቀን ችግር የለውም። 3 ቀን። በ4ኛው ቀን ከመጣ
እኔ ዘላለም አይደለሁ። ችግር የለውም። እኔ በአራት ቀን እመጣለሁ። ግን በዚች 5 ቀን ውስጥ በ5 እና በ3 ቀን ውስጥ የተዘጋጀላችሁ ወጥመድ አለ። አንተም ጓደኛህም ችግራችሁን ነዛዚያችሁን ተናዘዙ። ቤተሰቦችን ተሰናበት፣ ጓደኞችን ተሰናበት። ማድረግ ያለብህን ነገር ሁሉ አድርግ። ቢቻለ በወረቀት ጽፈ አስፍር። ለጓደኞችህ በወረቀት ጽፈህላቸው ማለፍ አለብህ። የተዘጋጀልህ ቀን ጥቂት ናት። 5 እና 3 ቀን ብቻ ነው። ከዚህ ቀን አታልፍም። ከዚህ በላይ ከአንተ ጋር የማውራት ምንም አይነት ብርታት የለኝም። እውነቱን ለመናገር ከዚህ በላይ ከቀጠልን አንተ ላይ የማይሆን ነገር ማድረጌን ልጀምር ይችላል። ስለዚህ ትፎክራለህ። ችግር የለውም። አንተም ሳቅ። ከዚህ በኋላ አንተን ወደ መጋዘን አስገባሃለሁ። ከዛ በኋላ እስቲ የምታመጣውን ነገር አያለው። ካሜራማን ካሜራህን ታጠፋልኛለህ፣ ጋርዶቹን ጥራልኝ። አንተን ከዚህ በኋላ የማገኘህ ከ4 ወይንም ደግሞ ከ5 ቀን በኋላ ነው። አስገድልሃለሁ ባልከኝ ቀን ማለት ነው። ትሰማኛለህ? በዛ ቀን አንተን አገኘሃለሁ መጥቼ። ከዛ በኋላ የምታረገውን ነገር ያለው የዛ ሳሳገኝ ግን ጥጋብ በርዶ እንደማገኘ 100% እርግጠኛ ነኝ። እኔ ዘላለም ችግር የለውም። ካሜራህን አጥፋልኝ። እኔ ዘላለም ምንም ችግር የለውም። ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። አንተም የቻልከውን ያክል ሞክር። ካሜራማን ካሜራህን ታጠፋልኛለህ። ገና ተው፣ ቆይ እንዳታጠፈው። እንደውም እዚሁ ጠብቀኝ፣ ባለህበት ቁጭ ብለህ ጠብቀኝ። ትሰማኛለህ? ያያችሁት ጠብቃለሁ። እሺ ምንድነው? እስካሁን ድረስ በቤቴ መተህ ስትስትብኝ ዝም ያልኩህ በጣም ትዕግስተኛ ሆኜ ነው። እቺን ነገር ያዛት፣ ሰማኝ፣ ያዛት እቺን ነገር በጣም በትዕግስት ለማድረግ ሞከርኩ ነበር። ረፍሳት ነው ነገር በትዕግስት ለማድረግ ሞከርኩ አይደል? ወንጀለኞች ናችሁ። ወንጀለኛ ሰማኝ፣ ይኸውልህ ሰማኝ። አረፋህ ተቀመጣለህ። ይኸውልህ ሰማኝ፣ እየሰማኝ ነው። ይሄን ነገር ወንዛ አድርግልኝ። ከዚህ በኋላ በጋም ሰማኛለህ። በጣም ታገስኩ አይደል? እኔ አውቃችኋለሁ። ነፍሰ ገዳዮች ናችሁ። ችግር የለውም። የሰው ነፍስ ማጥፋት ስራችሁ ነው። ምንም ነፍስ የለም። በጋም ላክ በአንተ እጀምራለሁ። በጋም ላክ ከዚህ በኋላ የምታገስበት አንተ ምንም አይነት ምክንያት ተነስ። ይኸውልህ አሁን ነገር ያለው ቀጥታ ወደ መጋዘን ትሄዳለህ። ከዛ በኋላ ጥጋብህ እስኪበርድልህ ድረስ እዛ ትቀጠቀጣለህ። ትሰማኛለህ? ምንም አልጠገብኩም። ስነ ስርዓትን ያዝ። እቺን ነገር ዞር አድርጋት፣ ወደ መጋዘን ዞር አድርጋት። እቺን ነገር ትገባለህ። ከዛ በኋላ ይሄ ነገር እሳት ነው። እዛው ትቀጠቀጣለህ። ይሄ ነገር እሳት ነው። እረፍ። ናውጣ